ሰመር ሐማድ ለአዲሷ ሴት ልጇ ብርሃን የሚል ትርጉም ያለውን ኑር የሚለውን ስም ስትመርጥ ጨቅላ ልጇ ወዲያውኑ በሆስፒታል ማቀፊያ ውስጥ ለሕይወቷ እንደምትታገል፣ የእስራኤል ጦር ደግሞ ወደ ሕክምና ተቋሙ እየገሰገሰ የኤሌክትሪክና የኦክሲጅን አቅርቦትን አቋርጦ በርካታ አዲስ የተወለዱ ሕፃናትን ለሞት እንደሚዳርግ ፈጽሞ ልትገምት አትችልም። ነገር ግን ሆነ። ሕፃኗ ኑር ግን ትረፊ ያላት ነፍስ ይዛ ሁሉንም አስቸጋሪ ሁኔታዎች ተቋቁማ ተረፈች። ሆኖም ከጥቃቱ 3 ዓመታት በኋላ አሁንም በእስራኤል ቀጣይነት ባለው ከበባ ምክንያት በተባባሰ አካል ጉዳት ውስጥ ትገኛለች። አሁን እናትየዋ ሰመር ሐማድ በጋዛ መሃል ከተማ በሚገኝ ድንኳን ውስጥ ለጋዜጠኞች ስትናገር ኑርን የወለድኳት ጦርነቱ ከመጀመሩ ጥቂት ቀደም ብሎ ሙሉ በሙሉ ጤነኛ ሆና ነበር ትላለች። ይሁን እንጂ በጤና አልዘለቀችም። ወደ ቤት ከተመለሰች ከጥቂት ሰዓታት በኋላ የእስራኤል ጥቃቶች የቤተሰቡ ሰፈር ባለበት አቅራቢያ ተሰነዘሩ። ከቤታቸው አቅራቢያ የሚገኝ ሕንፃም ተደበደበ። በሚቀጥለው ቀንም ኑር ራሷን መሳት ጀመረች። እናትየው የልጇ ጤና ሁኔታ በፍጥነት እያሽቆለቆለ በመምጣቱ ሐማድ ወደ ጋዛ ከተማ ወደሚገኘው አልናስር የሕፃናት ሆስፒታል በአስቸኳይ ወሰደቻት። ዶክተሮቹ ሕፃኗን ሲያዩ ለሐማድ ልጇ እየሞተች እንደሆነ ነገሯት። ሐዘን ሆነ። በኋላም ኑር በቦምብ ድብደባው ወቅት የተለቀቁ መርዛማ ጋዞችን ወደ ውስጥ በመተንፈሷ ምክንያት በተፈጠረው ስብ ችግር መጎዳቷ ታወቀ። የእስራኤል ጦር ወደ ጋዛ ዘልቆ እየገባ ሲሄድና በሕክምና ተቋሙ ዙሪያው ውጊያው እየተጠናከረ ሲመጣ ኑር ከ1 ወር በላይ በሆስፒታል ውስጥ ለመቆየት ተገደደች። ሐማድ ሁኔታውን ስታስታውስ ድብደባው የማያቋርጥ ነበር። ኑር ከሌሎች በርካታ አዲስ ከተወለዱ ሕፃናት ጋር በማቆያ ውስጥ ነበረች። በተደጋጋሚ ትንፋሽ ያጥራት ነበር። ሕይወቷን ለመመለስም አጋዥ መተንፈሻ ማድረግ ነበረባቸው ትላለች። ይህ በእንዲህ ባለበት አንዱን ቀን ዶክተሮቹ ለሐማድ ሊያደርጉ የሚችሉት ነገር እንደሌለና ልጆቹን በሕይወት ያቆዩት ማሽኖቹ የማይቀረውን ሞት እያዘገዩት ብቻ ስለሆነ እንደሆነ ነገሯት። ይህ መርዶ ነበር። ይህን ስትሰማ ተስፋ ብትቆርጥም ልጇን ታቅፋ እንድታጠባት ፈቃድ እንዲሰጧት ብቻ ለመነች። ከበርካታ ልመናዎች በኋላ የሆስፒታሉ ሰራተኞች ተስማሙ። ሐማድ ልጇን ባቀፈቻት በጥቂት ደቂቃዎች ውስጥ የጤና ሁኔታዋ መሻሻል ማሳየት እንደጀመረ ተናግራለች። ይህን ጊዜ የነበረውን ሁኔታ ስታስታውስ ዶክተሮቹ ደነገጡ። ልክ እንደ ተአምር ነው አሉኝ ብላለች። የእስራኤል ጦር በጦርነቱ መጀመሪያ ወደ ጋዛ የሚገባውን ሁሉንም የምግብ የውሃና የነዳጅ አቅርቦት አቋርጦ ስለነበር የአካባቢውን ጤና አጠባበቅ ስርዓት ወደ ውድቀት አፋፍ አድርሶት ነበር። ከበባው በሆስፒታሎች ላይ በሚደረጉ ቀጥተኛ ጥቃቶችና በሕክምና ተቋማት ላይ በሚደረጉ ወረራዎች ይበልጥ የተወሳሰበ ሲሆን ይህም አዲስ የተወለዱ ሕፃናትን ጨምሮ የበርካታ ታካሚዎችን ሕይወት ቀጥፏል። በጋዛ የሚገኘው አልናስር የሕፃናት ሆስፒታል በእስራኤል ጦር መጀመሪያ ለጥቃት ከተመረጡት የሕክምና ተቋማት መካከል አንደኛው ነበር። ወታደሮቹ የሆስፒታሉን ሕንፃዎችና ግቢውን ሲደበድቡ ሰራተኞቹ በማቀፊያ ውስጥ ያሉ ሕፃናት ወላጆች ግቢውን እንዲለቁ ጠየቁ። ሕፃናቱ ግን በሕክምና እንክብካቤ ስር ደህንነታቸው የተጠበቀ እንደሚሆን ማረጋገጫ ለመስጠት ሞከሩ። ሐማድ ግን ይህን ለማድረግ አልፈቀደችም። ሌሎቹ እናቶች በሙሉ ሕፃናት ልጆቻቸውን ጥለው ወደ ደቡብ ሸሹ። እኔ ግን ለዶክተሮቹ ልጄን ጥዬ መሄድ እንደማልችል ነገርኳቸው ብላለች። ከብዙ ልመና በኋላ የእስራኤል ጦር ወደ ሆስፒታሉ በፍጥነት እየተቃረበ መሆኑን በማስጠንቀቅ ዶክተሮቹ ኑርን በእናቷ እንክብካቤ ስር ሆና እንድትወጣ ተስማሙ። ሐማድ ይህን ስታስታውስ ለራሴ ኃላፊነት ሰጡኝና አቅፊያት ወጣሁ ትላለች። በጥቅምት 2016 ልጇን ይዛ ከሆስፒታሉ ሸሸች። በዕለቱ ማምሻውን የእስራኤል ጦር ሆስፒታሉን በመምታት ወደ ጨቅላ ሕፃናት እንክብካቤ ክፍል የሚገባውን የኦክሲጅን አቅርቦት አቋርጠው በማግስቱ ሰራተኞቹ እንዲለቁ ታዘዙ። ይህም ያለ ማቀፊያና አጋዥ መሳሪያዎች ሊንቀሳቀሱ የማይችሉትን ጨቅላ ሕፃናት ጥለው እንዲወጡ አስገደዳቸው። የእስራኤል ወታደሮች በመቀጠል ወደ ሆስፒታሉ ገብተው ለ5 ሳምንታት ያህል በአካባቢው ቆዩ። የጤና ባለሙያዎች ከ2 ሳምንት በኋላ በጊዜው የተኩስ አቁም ስምምነት ወቅት ሲመለሱ 4 ሕፃናት ሞተው አገኟቸው። የእስራኤል ጦር ሆስፒታሉን ከመውረሩ ጥቂት ቀደም ብሎ እናቷ ይዛት ለመውጣት ባደረገችው ብርቱ ሙግት ምክንያት ኑር ከማቀፊያ ክፍል በሕይወት የተረፈች ብቸኛዋ ሕፃን ሆናለች። ለእናት ሐማድ ግን የልጇ መትረፍ የአዲስ ስቃይ መጀመሪያ ነበር። ከአልናስር ሆስፒታል ከወጣች በኋላ ሐማድ ልጇን ይዛ ሕክምና ፍለጋ ከአንድ የሕክምና ተቋም ወደ ሌላ ተቋም ተዘዋወረች።
በዚህ ጊዜ የኑር አካል ዝሎ ነበር። በነበሩበት ስፍራ አቅራቢያም ውጊያው እየተጠናከረ ሲመጣ እናትና ልጅ የተፈናቀሉ ቤተሰቦች በተጠለሉበት ትምህርት ቤት ውስጥ ገብተው ተዘጋባቸው። በመጨረሻም ባፕቲስት ሆስፒታል በመባል ወደሚታወቀው አልአህሊ አረብ ሆስፒታል መድረስ ቻለች። እዚያ ያሉ ዶክተሮችም የሲቲ ስካን ምርመራ በማድረግ ኑር የአንጎል ካሊሲፊኬሽን በመባል የሚጠራ ህመም እንዳጋጠማት ታወቁ። እናትም ለሚቀጥሉ 6 ወራት ኑርን በጋዛ ከተማ ወደሚገኘው አልዋፋ ሆስፒታል ለዕለታዊ ሕክምና እየወሰደች ሕክምናው ሁኔታዋን እንደሚያሻሽለው ተስፋ አድርጋ ነበር። ነገር ግን ልጇን ከቦምብ መከላከልና የሕክምና አገልግሎት ማግኘት የችግሩ አንደኛው አካል ብቻ ነበር። በጋዛ ውስጥ እንዳሉ ስፍር ቁጥር የሌላቸው ቤተሰቦች ሐማድ ልጇን በሕይወት ለማቆየት በቂ ምግብና ውሃ ማግኘት የዕለት ተዕለት ፈተና ውስጥ ወደቀች። ውሃ ፍለጋ በቀን እስከ 3 ሰዓት ድረስ ለረጅም ሰዓት እጓዝ ነበር ስትል አስታውሳለች። አንዱን ቀን ባዶ ጠርሙስ ይዛ ለ3 ሰዓታት በጎዳናዎች ውሃ ፍለጋ ስትንከራተት ያስተዋሉ አንድ አረጋዊ ሌላ ተፈናቃይ የእሷን ተስፋ መቁረጥ በማየት አስቁመዋት ከቤተሰባቸው ውስን ውሃ በማምጣት ጠርሙሷን በሚስጥር ሞሉት። በዚህን ጊዜ የነበረውን ስታስታውስ ውሃ እጅግ በጣም ጣፋጭና የማይገኝ ነበር። ሰውየው የውሃውን ጠርሙስ በልብሳቸው ውስጥ ደብቀው ነበር በሚስጥር የሞሉልኝ ስትል ተናግራለች። እናት ውሃውን ስታገኝም በሐሳቧ የምትመጣው ልጇ ነች። ውሃውን እንዳገኘው ወተቷን አዘጋጀው፣ ጠጣችውና ከሰዓታት ለቅሶና እንቅልፍ ማጣት በኋላ በመጨረሻ እንቀላፋች። ኑር ቀስ በቀስ እጆቿን ማንቀሳቀስና ነገሮችን መያዝ ስትጀምር ሐማድ የተወሰነ ተስፋ አገኘች። ሕፃኗ እየተሻላት ነበር። ነገር ግን በቂ ባለመሆኑ ዶክተሮች ለሕክምና በአስቸኳይ ወደ ውጭ ሀገር መሄድ እንዳለባት ተናገሩ። ይህ ደግሞ በወቅቱ ፈጽሞ የማይቻል ነበር። ከ1 ዓመት ቆይታ በኋላ በታህሳስ ሐማድ ልጇን ሊረዳ የሚችል ታዋቂ የሕፃናት ሐኪም መኖሩን ሰምታ በሰሜን ጋዛ ወደሚገኘው ከማል አድዋን ሆስፒታል ተጓዘች። ልጄን ሊረዳ የሚችል የተካነና ሩህሩህ የሕፃናት ሐኪም እንዳለ ሰምቼ ሕይወቴን አደጋ ላይ ጥዬ ሄድኩ። ወደ ሆስፒታሉ ስገባ ግን እሱ በበርካታ የቆሰሉ ታማሚዎች ተጠምዶ ነበር ስትል ተናግራለች። አሁንም ሁኔታዎች ይህን መሳይ ቢሆኑም ሐማድ ጥብቅ የእስራኤል ከበባ ሰዎችን ከጋዛ እንዳይወጡ እንደከለከሉ ብታውቅም ለልጇ የውጭ ሀገር ሕክምና ለማግኘት ሙከራ ማድረጓን ቀጥላለች። ዛሬም ተስፋ ማድረግ አታቁም። ነገር ግን ከፊቷ ጋሬጣ ቆሟል። በመጨረሻ ለጋዜጠኞቹ ስለ ሁኔታው ስታስረዳ ይህን አለች። ኑርን በማቀፊያ ውስጥ ከነበረው አስከፊ ሞት ማዳን ችያለሁ። በከፋ ጊዜ ውስጥ ውሃና ወተት አግኝቼላታለሁ። እናም በ2 ዓመት የዘር ማጥፋት ጦርነት ውስጥ ለፊዚዮቴራፒ ወደ ሆስፒታሎች ወስጃታለሁ። አሁን ግን ጤንነቷ በእስራኤል ፈቃድ ላይ የተንጠለጠለ ነው። ይህም እንድትሻሻል ወይም ለቀሪው ሕይወቷ አካል ጉዳተኛ ሆና እንድትቀጥል ይወስናል።